ይሄ ቪዲዮ ቤት ለመግዛት ላቀዳችሁ ሰዎች ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ይሄ ቪዲዮ ቤት ለመግዛት ላቀዳችሁ ሰዎች ነው። ሻሌ አፓርትመንት ቤቶችን ከሪል ስቴት ድርጅት የመግዛት እቅድ ላይ ወይም ፕሮግራም ላይ ወይም ደግሞ የተለያዩ ኢንፎርሜሽኖችን እየሰበሰባችሁ ላላችሁ ሰዎች ነው። ይሄ እንደዚህ አይነት ረዘም ያሉ ቪዲዮዎችን በመስራት በዩቲዩብ ስመጣ የመጀመሪያ ጊዜ ነው። ይህንን ቻናል ሰብስክራይብ አድርጉ። የተለያዩ የሪል ስቴት መረጃዎች በየጊዜው እንዲደርሷችሁ የምትፈልጉ ከሆነ ደግሞ የደወል ምልክቷን ተጫኑ። እንግዲህ ወደ ዛሬው ጉዳይ ስገባ የቤት ለመግዛት ስታስቡ አፓርትመንት ቤቶችን ሆነ የንግድ ሱቆችን መግዛት ስታስቡ በመጀመሪያ ማሰብና ማጣራት ማስተዋል ያለባችሁ ነገሮችን እነግራችኋለሁ። የመጀመሪያው ከማን እንደምትገዙ ነው። የምትገዙትን አፓርትመንት ወይም መኖሪያ ቤት ከማን እንደምትገዙ ነው። ያ ማለት ድርጅቱ ማን ነው? አሁን ላይ ህጋዊ ፍቃድ አለው ወይ? ከዚህ በፊት በምን ስቴፖች አልፏል? ስቴፖች ስላችሁ ባክግራውንዱን ማለት ነው። ምን ያህል ሳይቶችን አስረክቧል? ያስረከባቸው ቤቶች በተጨባጭ አሉ ወይ? ምክንያቱም አንዳንድ ቦታዎች ላይ ያስረክበዋል ብለው ያወራሉ፣ ግን በተጨባጭ ያስረከቧቸው ቤቶች አይኖሩም። አንዳንዶቹ ደግሞ ፍቃድ የላቸውም። ሲጀመር መንግስት ማያውቃቸውን በሪል ስቴት ፍቃድና ግን ስማቸውን በፕሮሞሽን ወይም በሶሻል ሚዲያ ላይ ፕሮሞት ሲያደርጋቸው እናያቸዋለን። እንደነዚህ አይነት ድርጅቶች ላለመጭበርበር የምትገዙበትን ድርጅት ማንነት ያለፈበትን እና አሁን ላይ ያለበትን አንዳንዴ ንግድ ፍቃድም በአካል በመሄድ ሳይቶችን በማየት በመጎብኘት ህጋዊነቱን ማጣራት ያስፈልጋል ማለት ነው። በሁለተኛነት የት እንደምንገዛው ነው። ለመግዛት ስናስብ በመጀመሪያ የድርጅቱ ማንነት አጣራን። ከዛ በኋላ የምንገዛው ቤት ስፔሲፊካሊ የቱ ጋ ነው ያለው፣ ስንተኛ ፍሎር ላይ ነው፣ የካሬ ስፋቱ ምን ያህል ነው፣ ኮመን ኤሪያው፣ ኔት ኤሪያው። እነዚህን ሀሳቦች በሌላ ቪዲዮ ስለ ኮመን ኤሪያ እና ኔት ኤሪያው እሰራላችኋለሁ። ወይም እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ፣ በሌላ ቪዲዮ እሰራላችኋለሁ። ዲቴል የቤቱን ኢንፎርሜሽን ምኑ ጋ ነው ያለው፣ ስንተኛ ፎቅ ላይ ነው ያለው። እኔ አንዴ የገጠመኝ ነገር አለ ከላይንቴ የነገረኝ ታሪክና መጀመሪያ ላይ ለመግዛት ሲያስቡ ውጪ ነው የሚኖረው። እንዳጋጣሚ ደንበኛ ሲመጣ ቤቱን ለመጎብኘት ሲሄድ ቤቱ ጭራሽ ብርሃን የሚባል የማይገባበት ቤት፣ ዳርክ ነው፣ ቶታሊ ዳርክ ነው፣ ጨለማ ነው፣ የማይሆን ቤት፣ በቃ እስር ቤት የመሰለ ቤት ነው የሸጠልኝ የገዛሁት አለ በዛ ሰዓትና የምንገዛውን ቤት ማየት በትክክል የቱ ጋር እንደሆነ ማየት ይኖርብናል። ሜቢ ፕሮግረስ ላይ ያሉ ቤቶችን የምንገዛም ከሆነ ውላ ይጠቀሳል አግሪመንት ስንፈራረም ኮድኛ ፍሎር እንደሆነ ካሬ መጠናቸው ስፔሲፊካሊ ስለሚገለጽ ያንን በትክክል ማየት አለብን አግሪመንት ከመፈረማችን በፊት ማለት ነው። ሌላው ሶስተኛው ማወቅ ወይም ማረጋገጥ አለባችሁ ብዬ የማስበው ነገር ቤቱን ስትገዙ ከሁለተኛው ጋር ትንሽ ተያያዥነት አለው። ቤቱን ስትገዙ እንዴት ነው፣ ምን አይነት ፕሮግረስ ላይ ነው ያለው? ቁፋሮ ላይ ነው? የተጠናቀቀ ነው? ያን ፐርሰንት ያለቁ የተጠናቀቁ ቤቶችን ገዝተን ችግር ውስጥ የምንገባበት ጊዜ አለ። ቸኩለን ነገሮችን ሳናጣራ በመግባት ለምሳሌ ዲጂታል ካርታ የሌላቸው ቤቶች አሉ፣ የተጠናቀቁ ሆነው ግን ካርታ የሌላቸው። ስፔሻሊ ከግለሰብ የምንገዛቸው ከሆነ ውርስን በተመለከተ ፍርድ ቤት በመንጓተት ወደ ጊዜያችንን ይባክናል። ብቻ ስፔሻሊ ከግለሰብ ስንገዛ በጣም መጠንቀቅ ይኖርብናል። በግንባታ ላይ ያሉ ከሪል ስቴት ድርጅቶች በመንገዛበት ጊዜ ደንበኛው የሚጠበቀው ግዴታ፣ ከሻጩ የሚጠበቀው ግዴታ ወይም ከድርጅቱ የሚጠበቀው ግዴታና መብቶች ተቀምጠዋል እና እነሱን ዲቴል ማንበብ፣ የማንስማማባቸው ካሉ ጥያቄ በማቅረብ መቀየር ወይም ማስቀየር፣ አለበለዚያ ደግሞ አለመፈረም ይኖርብናል ማለት ነው። ይሄ ቪዲዮ ዩቲዩብ ላይ በእንደዚህ አይነት ሰፋ ያለው ቪዲዮ ስመጣ ይሄ የመጀመሪያ ጊዜ ነው፣ ግን አይ ሆፕ ከእንግዲህ የሪል ስቴት መረጃዎችን የያዙ ቪዲዮዎችን እሰራላችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉ በየጊዜው እንዲደርሳችሁ አድርጉ። ለወዳጅ ዘመናችሁ አጋሩ። አመሰግናለሁ። መልካም ጊዜ ይሁንላችሁ ባይ